ሳይቃጠል በቅጠል ነው የሚባለውና ነገሮች ከተበላሹ በኋላ ወይም ደግሞ የልጆቻችን ውጤት የአመቱ መጨረሻ ላይ የካርድ ቀን ከምናይ በየኳርተሩ እንደዚህ ኢቫሉዌት መደራረጉ ከዘገየን በኋላ ሳይሆን በሰዓቱ መፍትሄ መፈለግ እንድንችል አድርጓልና ይሄ በጣም ሊቀጥል የሚገባውና ሌሎች ትምህርት ቤቶችም ይሄንን እንደ ምሳሌ ወስደው ሊሰሩበት ይገባል ብዬ ነው የማስበው። ለትምህርት ቤቱ በጣም ወሳኝ ከሚባሉ ጊዜያቶች ውስጥ አንዱ ይሄ ነው። ምክንያቱም ያው መምጣት ግዴታ ነው። አንዳንድ ጊዜ አሁን ልምጣ ብለሽ ላትመጪ ትችያለሽ፣ ስራ ላይ ቢዚ ትሆኛለሽ፣ ልጆችን ቤት ብቻ ነው የምትከታተይው። ግን ልክ እዚህ ስትመጪ ግን የምታገኙ አዳዲስ ነገር ነው። ያላቸውን ውጤት ከስር ከስር መከታተል መቻላቸው የልጆቻቸውን ፕሮግረስ ትራክ ለማድረግና ጥንካሬያቸው ላይ እንዲቀጥሉበት እንዲሰሩ ከዛ በዘለለ ደግሞ ድክመታቸው ላይ ደግሞ ፎከስ አድርገው ተባብረው እንዲሰሩበት ለማስቻል ያለመ ነው። ከዚህ ትምህርት ቤት ጋር ጥሩ ፍቅር ስላለኝ ሌላ ቀንም እየመጣው ደግሞ ቼክ አደርጋለሁ። ወላጅ ባይጠራም በዚሁ ሳልፍ ሐዋሳ ጠባብ ከተማ ናት። በየአመቱ 4 ጊዜ የተለያዩ የወላጅ መምህር የውይይት ቀኖች አሉ። እንግዲህ ለትምህርት ቤቱ በጣም ወሳኝ ከሚባሉ ጊዜያቶች ውስጥ አንዱ ይሄ ነው። ምክንያቱም ትምህርት ስራ ትምህርት ቤት ብቻውን ያከናውነው የወላጆችን ንቁ ተሳትፎ ይፈልጋልና በትምህርት ቤት ውስጥ ያሉ ጠንካራ ነገሮችንና ሙያዊ ድጋፎችን እንዲሁም ደግሞ እነሱም እንደ ክፍተት የሚያዩቸው እንደ ጥንካሬ የሚያዩቸውን ነገሮች በግልጽነት በተማሪዎች ባህሪ እና በተማሪዎች አካዳሚክ ላይ የምንሰራባቸው በጣም ጠንካራ የሆነ የትምህርት ቤታችን ባህል ነው የዛሬው ቀን ማለት ነው። ስሜ ፍቅረ ማርያም ወርቆ እባላለሁ። ነዋሪነቴ ሻሸመኔ ከተማ ሲሆን ልጄ ቢኒያም ፍቅረ ማርያም ይባላል። እዚህ ቦናፋይድ ከገባ ወደ 6ኛ አመቱ ሆኗል። ከ5ኛ ክፍል ጀምሮ ነው የገባው። ቦናፋይድ ባለው የትምህርት ቆይታው ጊዜ ውስጥ እጅግ በጣም ልዩና አሪፍ ነው። በተለይ መምህራኖች የሚያደርጉት ክትትል በየኳርተሩ ደግሞ ወላጅም እየመጣ የተማሪውን ያለውን ችግርና ጠንካራ ጎን በሚያደርጉት ክትትል በጣም ደስተኞች ነን። ልጃችንን በሚገባ እንድንከታተል አድርጎናል። ልጆች ያው ባህሪያቸው ትምህርት ቤትና ቤት ሲሆን ሊለያይ ይችላል። ያንን ባህሪያቸውን በግልጽ እናውቃለን። የቤቱን ባህሪ እዚህ ያሉ መምህራኖቹ ያውቁታል፣ ሚሶቹ በሚገባ ያውቃሉ። ለኛም እዚህ ያለውን ደግሞ ሲነግሩን ሙሉ ባህሪውን ማወቅ እንችላለን። በየኳርተሩ ወይም በአመት 4 ጊዜ ከመምህራኖች ጋር መገናኘታችን በይበልጥ ልጆቻችንን እንድናቃቸው የሚፈጠሩ ክፍተቶች እንኳን ካሉ early ሶሉሽን መስጠት እንድንችል ከዘገየን በኋላ ሳይሆን በሰዓቱ መፍትሄ መፈለግ እንድንችል አድርጓልና ይሄ በጣም ሊቀጥል የሚገባውና ሌሎች ትምህርት ቤቶችም ይሄንን እንደ ምሳሌ ወስደው ሊሰሩበት ይገባል ብዬ ነው የማስበውና በጣም ቆንጆ ነው። እያንዳንዱን ፕሮግረሶቻቸውን በጣም በአጭር ጊዜ ጋፖች መካከል እየተገናኘን ከመምህራኖቻቸው ጋር እየተነጋገርን ነው። ይሄም ደግሞ ያላቸውን ፕሮግረስ ከየት ተነስተው የት እየደረሱ እንዳለ ያሉ ክፍተቶች ምንድናቸው የሚለውን እንድንለይና እሱ ላይ እንድንሰራበት አድርጓልና በጣም ቆንጆ ነው ብዬ አስባለሁ። ምክንያቱም ያው መምጣት ግዴታ ነው። አንዳንድ ጊዜ አሁን ልምጣ ብለሽ ላትመጪ ትችያለሽ፣ ስራ ላይ ቢዚ ትሆኛለሽ፣ ልጆችን ቤት ብቻ ነው የምትከታተይው። ግን ልክ እዚህ ስትመጪ ግን የምታገኙ አዳዲስ ነገር ነው። ለምሳሌ ልጆች ላይ የሚያስፈልግ ነገር የጎደለ ነገር ምናምን ካለ አንቺ ያልታየሽ መምህራኖች የታያቸው ነገሮች በቃ ዲስከስ ስለምታደርጊ እንደ አዲስ ትሰሪበታለሽ። ይሄ አመቱ አያልቅብሽ። ቶሎ ለማስተካከል ያለብን ነገር ከነገና ደግሞ ጥሩ ውጤት ሲያመጡ ምናምን ያው ያስታውሱሻል። በደንብ አፕሪሼት ታደርጊያቸዋለሽ ልጆችን። ማመስገን ካለብሽ ተመሰግኘት፣ ማስተካከል ያለባቸው ነው። በጣም ቆንጆ ነው። በጣም ያው ግዴታ ነው እንድንመጣ ግዴታ ስለሆነ ያው ግዴታው ጥሩ ነው። ቦናፋይድ ዓለም አቀፍ ትምህርት ቤት በጣም በብዙ ነገር ልጆቻችንን የተሻለ እውቀት እንዲያገኙ በማድረግ ጥሩ አስተዋጽኦ እያደረገ ነው። ከዚህ በፊትም የወንድሜ ልጆች 2 ልጆች እዚህ ይማራሉ። ከነሱ ፊድባክ በወሰድኩት እንደዚሁም ደግሞ ባየሁት ጥሩ ትውልድን መልካም ትውልድን እያፈራ ያለ ትምህርት ቤት ነው። በተለያየ ነገር ልጄ ተጠቅማለች። እንደዚሁም የወንድሞቼ ልጆች አይቻለሁ። በጣም በብዙ ነገር ትምህርት ቤቱ ሰፖርት እያደረጋቸው እንደሆነ አምናለሁ። ተማሪዎች ያላቸውን ውጤት ከስር ከስር መከታተል መቻላቸው የልጆቻቸውን ፕሮግረስ ትራክ ለማድረግና
ጥንካሬያቸው ላይ እንዲቀጥሉበት እንዲሰሩ ከዛ በዘለለ ደግሞ ድክመታቸው ላይ ደግሞ ፎከስ አድርገው ተባብረው እንዲሰሩበት ለማስቻል ያለመ ነው። በዋናነት ተማሪ ብቻ ሳይሆን የሚጠቀመው ወላጅም የልጁን ያለበትን ደረጃ በማወቅ በመከታተልና ማሻሻል ለመቻል እንዲጠቀሙ ይረዳቸዋል ብለን ነው የምናስበው። እኔ እንግዲህ ከልጅነታቸው ጀምሮ እዚህ ነው የተማሩት የኔ ልጆች። ብዙ ስለሌላው ትምህርት ቤት ባላቅ ማለት ነው፣ ግን በራሴም ሳይ ወላጅ መጥቶ ይሄን ውጤት ኦፕን ሃውስ ከአስተማሪ ጋር ያለውን ነገር መወያየቱና ማየቱ ልጆቹ ምን ላይ እንደደረሱ፣ ለምሳሌ አንዳንድ ተማሪ ምን አወቀ ምን አላወቀ የሚለውን ነገር ኢቭን ከሚያስተምሩት አስተማሪዎች ከዚሁ ትምህርት ቤት ስለሚውሉ አስተማሪዎች ናቸው የሚያውቁት ያ ልጅ ምን እንደሆነ ምን እየሰራ እንደሆነ እነሱ ስለሚያውቁ መጥቶ ወላጅ ስለ ልጆቹም ራሱ ቤት ሌላ ባህሪ ሊሆን ይችላል፣ ትምህርት ቤት ሌላ ባህሪ ሲሆን ስለሚችል ያንን ነገር ይበልጥ ያስገነዝበናል። ከኛም የሚደብቁት ነገር አለ፣ ስንመጣ ግን ሁሉን ሚስጥር የተባለውን ነገር እናውቅበታለን። ያው ሳይቃጠል በቅጠል ነው የሚባለውና ነገሮች ከተበላሹ በኋላ ወይም ደግሞ የልጆቻችን ውጤት የዓመቱ መጨረሻ ላይ የካርድ ቀን ከምናይ በየኳርተሩ እንደዚህ ኢቫሉዌት መደራረጉ እኛም ልጆቻችን ላይ ያለውን እንትን በእኛ በወላጅ አስተዳደግና ከልጆቻችን ጋር ባለው አታችመንት ራሱ ያለንን ክፍተት እንድንደፍን ይረዳናል። ምክንያቱም በቤት ውስጥ እንዲህ ማድረግ አለባችሁ እናንተም በዚህ ሳፖርት አድርጉን ስለሚሉን ያጠናን ስርዓታቸውን ክትትላችንን እኛንም በጣም ይጠቅመናል። ልጆቻችንን ደግሞ በየኳርተሩ የሚሰጧቸው አክሽን ፕላን አለ። ጎላቸውን ይጽፋሉ። ከጎላቸው ጋር ነው አቺቭመንታቸውን ኮምፔር የሚያደርጉትና ልጆቹ ላይም ጥሩ መነሳሳት ይፈጥራል። ክትትሉ ፎሎ አፑም አሪፍ ይሆናል። እንግዲህ የቦናፋይድ የትምህርት አሰጣጥ ሁኔታ ያው ኬምብሪጅንም ያካተተ በመሆኑ ልጆቻችን ዓለም አቀፍ እውቀትንም ከሀገር አቀፍ እውቀት ጋር አብረው እንዲያስኬዱ የሚያስችል ነውና ዓለም የደረሰበትን የማስተማር ዘዴ ተከትሎ ማስተማር መቻሉ በዓለም አቀፍ ደረጃ ያሉ ተማሪዎች ምን ደረጃ ላይ ያሉት ነገ ከነገ ወዲያ ከሀገር ሄደው የመማር አጋጣሚዎች ቢኖሩ እንዴት ራሳቸውን ከዛ ጋር ኮፕ አፕ ማድረግ እንደሚችሉ የሚያስተምር የሚያሳይ ነውና ከዛ ባሻገር ደግሞ ውጭ ላይ ብቻ የሚያተኩር አይደለም። የሀገር በቀል እውቀቶችንም ይበልጥ የሚያዳብሩበትን ፕራክቲስ የሚያደርጉበትን ከኤክስትራ ካሪኩላር አክቲቪቲዎች ጋር ተማሪዎች እንዲተዋወቁ የሚያደርግ በመሆኑ የሚሄድበትን አካሄድ እጅግ በጣም ከሚያደንቁ ከሚወዱ ወላጆች ውስጥ አንዱ ነኝ። ከግቢው ንጽህና፣ ከትምህርት አሰጣጡ፣ ለልጆች ያላቸው ክትትል እያንዳንዱን ተማሪ ነው የሚደርሱት። ሰዎቹ እያንዳንዱን ተማሪ እየደረሱ የሚያደርጉት እገዛ ያውቋቸዋል በሚገባ። ክላስ ውስጥ ያሉ ተማሪዎች ማን ምን ያስፈልገዋል የሚለውን በሚገባ ከወላጅ በላይ ስለሚያውቁ ይሄ ይጨመር ይሄ ይሻሻል የምንለው ነገር የለም። እንደውም እነሱ ለእኛን ነው ጋይድ እያደረጉ ያሉ። የመጫወቻ ቦታቸው የሚውሉበት ቦታ ሁሉንም እንግዲህ ዞረን አይተነዋል። በጣም ቆንጆ ነው። በዚህ ቀጥሉበት ነው የምለው። እኔ ከዚህ ትምህርት ቤት ጋር ጥሩ ፍቅር ስላለኝ ሌላ ቀንም እየመጣው ደግሞ ቼክ አደርጋለሁ። ወላጅ ባይጠራም በዚሁ ሳልፍ ሐዋሳ ጠባብ ከተማ ናት መጣና ሚስተር ነጋሽንም እንዴት ናቸው የሚለውን ነገር ቀርቦ መወያየት ጥሩ ነው። እጅግ በጣም አስደሳች ነው። ተማሪ ከፀጉር አቆራረጥ ከዩኒፎርም ንጽህና ከማንኛውም ነገር እየተደረገ ያለው ነገር በጣም አሪፍ ነው። እኔ ብዙ ጊዜ እንደምናገረው ስነ ምግባር ላይ በጣም ጥሩ ይሰራል። ትምህርትም ላይ ጥሩ ነው። ሞር ደግሞ ስነ ምግባር ላይ ልጆችን ክትትል ላይ ጥሩ ከልጆች ጋር ጥሩ ቅርበት አለው እና ያ ነገር በጣም የምደግፈው ፓርት ነው። ስለዚህ በዚህ ይቀጥል። እኛም ባለን ሲስተም በወላጅም ጋር ባለው በጣም ጠንካራ ግንኙነት አንዱ ኦፕን ሃውስ ነው። ሌላው ደግሞ ኮሚኒኬሽን ቡክ አለ። በጣም እጅና ጓንቱ መስራት ይፈልጋል፣ በተለይ በዚህ እድሜ ማለት ነው እና አሁን ካለው የግሎባላይዜሽን አንጻር ልጆች ያላቸው ማንነት እሱ በራሱ ኢምፓክት እንዳይኖረው የተሻሉ ልጆች ሆነው እንዲያድጉ በልጅነታቸው ምንሰራባቸው ነገር ለእድሜ ልክ የሚሆን ነው እና ከዛ አንጻር በጣም ጠንካራ ነገሮች ይሰራሉ እና አንዱ ይሄኛው መድረክ ነው፣ ኦፕን ሃውስ ነው አንዱ። እንግዲህ አንደኛው ማስተካከያ የምናደርግበት እኛ የምንወስድበት እኛ የምንሰጥበት መድረክ ነው ማለት እችላለሁ። እኔ ልጄን ያው ከአንደኛ ክፍል ጀምሮ ነው እዚህ የተማረው። ቦናፋይድ በትምህርት ብቻ ሳይሆን በልጆች ዲሲፕሊንም እጅግ በጣም ጥሩ ትምህርት ቤት ነው።
በትምህርት ብቻ ሳይሆን በዲሲፕሊንም ታንጸው እንዲያድጉ የሚያደርግ ነው። ሁለተኛ ልጄንም እዛ ነው የማስተምረው። ስለዚህ እኔ በጣም ሪኮመንድ የማደርገው ትምህርት ቤት ነው። በጣም ደስተኞች ነን። ጥራት ያለው ትምህርት ለሁሉም። ጥራት ያለው ትምህርት ለሁሉም። ጥራት ያለው ትምህርት ለሁሉም። ጥራት ያለው ትምህርት ለሁሉም።